የወር አበባዬ ለምን እንዲህ በጣም ያመኛል? ይህ ጥያቄ ብዙዎች በየወሩ የሚታገሉት ነገር ነው። እውነት ነው። በጣም የተለመደ ጥያቄ ነው። ዛሬ እንግዲህ በተሰጡን መረጃዎች ላይ ተመስርተን ይህን የወር አበባ ህመም ወይም ዲስመኖሪያ የሚባለውን ነገር እንመርምራለን። ዓላማችን ምንድን ነው? የህመሙን አይነቶች መረዳት፣ መንስኤዎቹን ማወቅ፣ አንዳንድ ማስታገሻዎች ካሉ ማየት እና ዋናው ነገር መቼ ነው ሐኪም ጋር መሄድ ያለብን የሚለውን መለየት ነው። በጣም ጥሩ። ያው ብዙ ጊዜ ሰዎች ዝም ብሎ የሚታገሱት ህመም ነው፣ ግን ያው ከጀርባው ብዙ ነገር ሊኖር ይችላል። ልክ ነው። በመረጃዎቹ መሰረት ህመሙ በዋናነት በሁለት ይከፈላል። የመጀመሪያ ደረጃ እና ሁለተኛ ደረጃ ዲስመኖሪያ። እሺ፣ እስኪ ከመጀመሪያውን ጀምር። ይሄ ይመስለኛል በጣም የተለመደውና ከስር ሌላ የጤና ችግር የለበት አይነት አይደል? በትክክል አብዛኛው ሰው የሚያውቀው ይሄንን ነው። ይሄ ፕሮስታግላንዲን ከሚባሉ ኬሚካሎች ጋር ነው የተያያዘው። ፕሮስታግላንዲን ስሙ ትንሽ ከበድ ይላል። ምንድን ናቸው እነዚህ ኬሚካሎች? ከህመሙ ጋር እንዴት ነው የሚገናኙት? ሰውነታችን በተፈጥሮ የሚያመርጣቸው ናቸው። የወር አበባ ጊዜ ሲደርስ የማህፀን ግድግዳ ሽፋን እንዲወገድ ያደርጋሉ። እንዴት? የማህፀን ጡንቻዎቹን እንዲኮማተሩ በማድረግ ነው። እንዲኮማተሩ። እና የእነዚህ ኬሚካሎች መጠን የፕሮስታግላንዲን መጠን ከፍ ሲል መኮማተሩ በጣም ጠንካራ ይሆናል። በጣም ማለት ነው። በጣም እና ያ ጠንካራ መኮማተር ነው ከፍተኛ ህመም የሚያመጣው። አንዳንድ መረጃዎች እንደሚሉት ከወሊድ ምጥ ጋር ሁሉ ሊነጻጸር ይችላል የህመሙ ጠንካራ። ከወሊድ ምጥ ጋር? ወይኔ! የጉዳዱን ክብደት ያሳያል። ህመሙስ መቼ ነው የሚጀምረው? ለምን ያህል ጊዜሽ ይቆያል? አብዛኛው ጊዜ ያው የወር አበባ ከመጀመሪያው 1-2 ቀን በፊት ወይም ልክ ሲጀምር ነው የሚነሳው እና ከ1 እስከ 3 ቀን ሊቆይ ይችላል። 3 ቀን ሙሉ ሊቆይ ይችላል? በአንዳንድ ሰዎች ላይ እና ከሆድ ቁርጠቱ በተጨማሪ ሌሎች ምልክቶች አሉ። ማቅለሽለሽ ሊኖር ይችላል፣ የጀርባ ህመም፣ ራስ ምታት። እውነት ነው። ብዙ ጊዜ አብረው የሚመጡ ነገሮች ናቸው። አንዳንዴም ተቅማትና ከፍተኛ የሆነ የድካም ስሜት። እነዚህ ሁሉ ያው የመጀመሪያ ደረጃ ዲስሜኖሪያ አካል ናቸው። ይህ በራሱ ከባድ ነው። ግን ቅድም እንዳልሽው ሁለተኛ ደረጃ ዲስሜኖሪያ የሚባልም አለ። እሱ ከዚህኛው በምን ይለያያል? ዋናው ልዩነቱ ሁለተኛ ደረጃ ዲስሜኖሪያ ከስር ባለ የጤና ችግር ምክንያት የሚመጣው መሆኑ ነው። በመራቢያ አካላት ላይ ችግር ሲኖር ማለት ነው። ዝም ብሎ በፕሮስታግላንዲን ብቻ አይደለም። እና ብዙ ጊዜ ይሄ ህመም ከዕድሜ ጋር እየባሰ ይሄዳል ወይም ደግሞ ከወር አበባ ጊዜ ውጪም ሊኖር ይችላል። ያ ትልቅ ምልክት ነው። ምን አይነት የጤና ችግሮች ሊሆኑ ይችላሉ? ለምሳሌ መረጃዎች የሚጠቅሱቸው አሉ? አሉ። በጣም ከተለመዱት አንዱ ኢንዶሜትሪዮሲስ ነው። ይሄ ማለት የማህፀን ውስጥ የሚገኝ ህዋስ ከማህፀን ውጪ በሌላ ቦታ ማደግ ሲጀምር። ከማህፀን ውጪ? እና በየወሩ ልክ እንደ ማህፀን ግድግራ ሁሉ ያም ደም ይፈሳዋል። ያ ደግሞ በሚገኝበት ቦታ ሁሉ እብጠት እና ጠባሳ እና ከፍተኛ ህመም ያስከትላል። በጣም ከባድ ይመስላል ነው እንጂ። ሌላው አዲኖማዮሲስ ይባላል። እሱ ደግሞ ያው የማህፀን ህዋስ ወደ ማህፀን ግድግራ ጡንቻ ውስጥ ሰርጎ ሲገባ ነው። ሌሎችም አሉ። ለምሳሌ በማህፀን ግድግራ ላይ የሚወጡ እጢዎች አሉ፣ ፋይብሮይድስ የምንላቸው። ፋይብሮይድስ ሰምቻለሁ። የዳሌ ውስጥ ኢንፌክሽን PID የሚባለውም ሊሆን ይችላል። የማህፀን በር መጥበብም ሌላው ምክንያት ነው። ይሄ የደም ፍሰትን ስለሚዘጋ ግፍትና ህመም ይፈጠራል። አንዳንድ የማህፀን ውስጥ የወሊድ መቆጣጠሪያዎች በተለይ ኮፐር IUD የሚባለው መጀመሪያ ላይ ህመም ሊያመጣ ይችላል። ዋው! ይህን ሁሉ ማወቅ በጣም አስፈላጊ ነው። ምክንያቱም ህመሙ ዝም ብሎ የሚመጣ ሳይሆን ከስር የሆነ ነገር እንዳለ ሊጠቁም ይችላል ማለት ነው። በትክክል። ለዛ ነው ሐኪም ማማከር አስፈላጊ የሚሆነው። መረጃዎቹ ላይ ህመሙን ሊያባብሱ ይችላሉ የተባሉ ነገሮችም ተጠቅሰዋል። ለምሳሌ ማጨስ ወይም ደግሞ በቤተሰብ ውስጥ የህመም ታሪክ መኖር። እነሱም ተጽዕኖ ሊያሳድሩ ይችላሉ። እሺ፣ ወደ መፍትሄው ስንመጣስ ህመሙን ለማስታገስ ምን ማድረግ ይቻላል? ብዙ ጊዜ በቤት ውስጥ የሚሞክሩ ነገሮች ይኖራሉ አይደል? የሚሸጡ የህመም ማስታገሻዎች ናቸው። አይቡፕሮፈን፣ ናፕሮክሲን አይነት መድኃኒቶች።
እሺ፣ እነሱ እንዴት ነው የሚሰሩት? ቅድም የጠቀስናቸውን ፕሮስጋላንዲኖችን እነሱን እንዲቀንሱ በማድረግ ነው የሚሰሩት። ስለዚህ መኮማተሩና ህመሙ ይቀንሳል። አሃ፣ ምክንያቱ ነው የሚያክሙት ማለት ይቻላል። በተወሰነ ደረጃ አዎ። ሌላው በጣም ቀላልና ብዙ ጊዜ የሚረዳው ሙቀት መጠቀም ነው። በሆድ ወይም በጀርባ አካባቢ ሙቅ ነገር ማስቀመጥ፣ ሙቅ ውሃ በፕላስቲክ ይዞ። አዎ፣ ያንን አውቃለሁ። ወይም ሙቅ ሻወር መውሰድ። ልክ ሙቅ ሻወር መውሰዱም ጡንቻዎችን ዘና ስለሚያደርግ ህመሙን ይቀንሳል። እሺ፣ ከሙቀትና ከክንን ውጪስ የአካል ብቃት እንቅስቃሴስ? የትንሽ ግራ ያጋባል። ህመም ያለ እንዴት ነው እንቅስቃሴ የሚሰራው? ጥሩ ጥያቄ ነው። ግን አዎ መደበኛ የሆነ ቀላል የአካል ብቃት እንቅስቃሴ በጣም ሊረዳ ይችላል። ለምሳሌ ምን አይነት? እንደ መራመድ፣ ዮጋ፣ ዋና መዋኘት አይነት። እነዚህ ደም ዝውውሩን ያሻሻላሉ። ደግሞ ኢንዶርፊን የሚባሉ ተፈጥሯዊ የህመም ማስታገሻ ኬሚካሎችን ሰውነታችን እንዲያመርት ያግዛሉ። ኢንዶርፊን ተፈጥሯዊ የህመም ማስታገሻ? አዎ። የአመጋገብ ለውጥም አስተዋጽኦ አለው። ጨው፣ ስኳር፣ አልኮል፣ ካፌን የበዛባቸውን ነገሮች መቀነስ። በምትኩ ፍራፍሬ፣ አትክልት፣ ኦሜጋ 3 ያላቸው ምግቦች ለምሳሌ አሳ መመገብ ጥሩ ነው። አዎ፣ ምንጮቹ ይጠቆማሉ። በቂ እረፍትና እንቅልፍ ማግኘትም በጣም አስፈላጊ ነው። ሰውነት ሲያርፍ ህመምን የመቋቋም አቅሙ ይጨምራል። እንደ ዮጋ፣ ማሰላሰል፣ ጥልቅ ትንፋሽ መውሰድ ያሉ የመዘናኛ ዘዴዎችም ጭንቀትን በመቀነስ ይረዳሉ። እነዚህ ሁሉ የቤት ውስጥ መፍትሄዎች ናቸው፣ ግን ሁሌም ላይሰሩ ይችላሉ። ወይም ህመሙ በጣም ከባድ ሊሆን ይችላል። መቼ ነው ግድ ሐኪም ጋር መሄድ ያስፈልጋል የምንለው? መረጃዎቹ ቀይ መስመር ያስቀምጣሉ? በጣም ወሳኝ ጥያቄ ነው። የግድ ሐኪም ማየት የሚያስፈልጉባቸው ሁኔታዎች አሉ። አንደኛ፣ ህመሙ በጣም ከመከበዱ የተነሳ የዕለት ተዕለት ስራን፣ ትምህርትን ማከናወን ካልተቻለ፣ ህይወትን ሲያስተጓጉል ማለት ነው። በትክክል። ሁለተኛ፣ ህመሙ ከጊዜ ወደ ጊዜ እየጨመረ እየባሰ ከመጣ። እሺ። ሶስተኛ፣ የህመም ማስታገሻ መድኃኒቶች ምንም አይነት እፎይታ መስጠት ሲያቅታቸው፣ ሞክሮ እምቢ ሲል። አዎ። አራተኛ፣ ከ25 ዓመት ዕድሜ በኋላ ለመጀመሪያ ጊዜ ከባድ የሆነ የወር አበባ ህመም ካጋጠመ። ይሄ ምናልባት የሁለተኛ ደረጃ ዲስመኖሪያ ምልክት ሊሆን ስለሚችል አዲስ ነገር ከሆነ ማለት ነው። ልክ ነው። ሌሎችም አሉ። ከህመሙ ጋር ትኩሳት ካለ፣ ከወር አበባ ጊዜ ውጭም ህመም ካለ፣ በወር አበባ መሃል ላይ ለምሳሌ። እሺ። ወይም ደግሞ ያልተለመደ የብልት ፈሳሽ ካለ፣ ወይም ደግሞ በጣም ከፍተኛ የሆነ ከውጥሩ የተለየ ደም መፍሰስ ካለ በፍጹም መታለፍ የለበትም። ሐኪም ጋር መሄድ ያስፈልጋል። ይሄ በጣም ግልጽ ነው። ምክንያቱም ከኋላው ቅድም የዘረዘርናቸው እንደ ኤንዶሜትሪዮሲስ አይነት ችግሮች ሊኖሩ ይችላሉ። ልክ ብለሃል። ምርመራ ተደርጎ ትክክለኛውን መንስኤ ማወቅ እና ሕክምና መጀመር ያስፈልጋል። እንግዲህ ከዚህ ሁሉ ውይይት የገባኝ ነገር የወር አበባ ህመም እውነት ነው የተለመደ ሊሆን ይችላል፣ ግን የህይወትን ጥራት እስከሚያበላሽ ድረስ መታገስ የለብንም። በፍጹም። ዋናው ነገር የመጀመሪያ ደረጃ ነው ወይስ ሁለተኛ ደረጃ የሚለውን ለመጠርጠር መሞከርና በተለይ ለውጥ ካየን ወይም በጣም ከባድ ከሆነ የባለሙያ እርዳታ መፈለግ አስፈላጊ ነው። ነጥቡ ይሄ ነው። ቁልፉ መልእክት ይሄ ነው። ሰውነታችንን ማዳመጥ፣ የሚሰጠንን ምልክት ማክበር እና አስፈላጊውን እርምጃ መውሰድ። መንስኤውን ማወቅ ለመፍትሄው የመጀመሪያውና ትልቁ እርምጃ ነው። ለመዘጊያ ያህል አንድ ጥያቄ ላንሳ፣ ምናልባት አብረን እናስብበት። ይሄ ወር አበባ ህመምን እንደ ተፈጥሯዊ ነገር እንደ ሴትነት አካል አድርጎ የማየት እና ዝም ብሎ የመቻል ባህል ምናልባት እንደ ኤንዶሜትሪዮሲስ አይነት ከስር ያሉ የጤና ችግሮችን በጊዜ እንዳይታወቁ እንቅፋት የሆነ ይሆን? ያው መረጃው ላይ በቀጥታ ባይኖርም በጣም አስገዳይ ጥያቄ ነው። ብዙ ጊዜ ህመምን ዝም ብሎ የመቻል ነገር አለ እና አዎ ምናልባት ይሄ አስተሳሰብ ትክክለኛ ምርመራና ሕክምና በጊዜ እንዳይገኝ አስተዋጽኦ እያደረገ ሊሆን ይችላል። በጣም ልናስብበት የሚገባ ነጥብ ነው።